ሰላም እንዴት ናችሁ? ይህ ድንቅ ቲዩብ ይባላል። ይህን ቻናል የመሰረትኩበት ዋነኛ ምክንያት ብዙ ዩቲዩብ ቪዲዮዎች ላይ ያለው እንዴት ነው ዩቲዩብ አካውንት የሚከፈተው፣ እንዴት ነው ቪዲዮ አፕሎድ የሚደረገው የሚሉትን እና እሱን ለማስረዳት ወይም ለማሳየት ነው። እስከማውቀው ያክል በመጀመሪያ ዩቲዩብ ቻናል ከመክፈታችን በፊት ኢሜል አካውንት ሊኖረን ይገባል። ኢሜል አካውንት ካላችሁ እሱ መጠቀም ይቻላል። ካልሆነ ደግሞ መጀመሪያ እንደምታዩት ጂሜል ላይ የሚለው አፕ ላይ ትገባላችሁ። እሱ ላይ ከገባችሁ እኔ ስልክ ላይ እንደምታያችሁ ከሆነ መጨረሻ ላይ ያለው አፕሊኬሽን ማለት ነው። ከዛ እንዲህ ከገባችሁ በኋላ ከላይ ያለችው ሶስት መስመሯን ትነካታላችሁ። ከዛ ሶስቱን ከነካችሁ በኋላ ሴቲንግ የሚል ውስጥ ትገባላችሁ። ሴቲንግ ጋር ከዛ አድ አካውንት ከታች ማለት ነው። ከዛ ጉግል የሚለውን ነካለን። ኢንፎርሜሽን ቼክ ያደርጋል። ከዛ እንደዚህ ይላችኋል ሳይን ወይም ደግሞ ከታች ክሬት አካውንት የሚላለ አያችሁት አይደል? ታች እሱን ትነኩታላችሁ። ክሬት አካውንት ከዛ ፎር ማይ ሰልፍ የሚለውን ትነኩታላችሁ። እዚህ ጋር የፈለጋችሁትን ስም መጻፍ ትችላላችሁ። እኔ ዝም ብዬ ኢትዮጵያ ብዬ ጽፌያለሁ። ከዛ ሰርኔም ወይም እንደ አባት ስም ኢትስ ኦፕሽናል አለማድረግም ማድረግም ይቻላል። እኔ አላደረኩም። ከዛ ኔክስት ትሉታላችሁ። ኔክስት ካላችሁት በኋላ ቤዚክ ኢንፎርሜሽን ስለ መቼ እንደተወለዳችሁ ምናምን ይጠይቃችኋል። እሱን ትሞላላችሁ። እዚህ ጋር ጀንደራችሁ ነው ሴት ወንድ የሚለውን ይጠይቃል። እዚህ ጋር የፈለጋችሁትን ስም መስጠት ትችላላችሁ፣ የኢሜይላችሁን ማለት ነው። ኢትዮጵያ 15 ብዬ ሞክሬ ነበር እምቢ ይላል። ብዙ ስም የተወሰዱ ስላሉ እምቢ ይላል። ከሞከርኩ ሞክሬ ነው መጨረሻ ነው የሚያገኘሁት። እንደዚህም የሆናችሁን ስም ካገኛችሁ በኋላ ኔክስት ትሉታላችሁ። ከዛ እዚህ ጋር ይመጣል ፓስወርድ የፈለጋችሁትን መሙላት ትችላላችሁ። እኔ መጀመሪያ ቁጥር ነበር የሞላሁት እምቢ ያለ። ከዛ በኋላ ግን ፊደሎችና ቁጥሮችን አንድ ላይ ስታደርጉ እሺ ይላል። እንደዛ የፈለጋችሁትን ብላችሁ ኔክስት ካላችሁት በኋላ ፎን ነምበር ይላል። እዚያ ቁጥራችሁን ታስገባላችሁ። ከዛ ቬሪፋይ ያደርገዋል አካውንት አላችሁ ማለት ነው። በመቀጠል ዩቲዩብ አፕሊኬሽን ውስጥ ትገባላችሁ። ከዛ ከላይ ስማችሁን አሳጥሮ የሚያስቀምጠው ክብ ነገር አለ። እሱን ገብታችሁ ዩር ቻናል ስትሉት እንደዚህ አይነት ስክሪን ያመጣል። ከዛ ክሬት የሚለውን ትነኩታላችሁ። ከዛ አራት ኦፕሽኖች ያመጣል። ክሬት ሾርት ሚል አለ፣ አፕሎድ ቪዲዮ፣ ጎ ላይቭ እና ክሬት ፖስት ሚል አለ። በዚህ ነው አፕሎድ ቪዲዮ የሚለው ነው እንደዚህ አይነት ቪዲዮዎች ፖስት እንድታደርጉ የሚረዳችሁ። አይ ሆፕ ጥያቄዎቻችሁን እንደመለስኩኝ። በቀጣይ ቪዲዮ ፎሎወሮቻችሁ የት አካባቢ እንደሆኑ በምን አይነት እድሜ ክልል ውስጥ እንዳሉ ማጣራት እንደምችሉ የሚያካትት ቪዲዮ ሰራለሁ። ቪዲዮዎቹንም ለማየት ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።